የ12ኛ ክፍል ፈተና ከአንድ ወር ወይም ከአንድ ወር ተኩል በኋላ ለመስጠት ዝግጅት እየተደረገ መሆኑን ፕሮፌሰር ብርሃኑ ነጋ ገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአዲሱ የፈተና አሰጣጥ ይሄ አራተኛው ፈተና የሚሰጥበት ነው ብለዋል። ትምህርት ሚኒስቴር ባለፉት ዓመታት የ12ኛ ክፍል ብሔራዊ ፈተና ከትምህርት ቤቶች ወጥተው ተማሪዎችን ዩኒቨርሲቲዎች ውስጥ አስገብተው ፈተና እየተሰጠ መሆኑን ጠቁሟል። የትምህርት ሚኒስትሩ ስለ ዘንድሮ የ2017 ዓ.ም ፈተና በተናገሩበት ወቅት 150 ሺህ ተማሪዎች ፈተናቸውን በኦንላይን እንዲወስዱ ዝግጅት እየተደረገ መሆኑን ገልጿል። ፕሮፌሰር ብርሃኑ ነጋ አክለውም እንደ ከዚህ ቀደሙ አድካሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት 29 ሺህ ተማሪ ነባር ኦንላይን ፈተና የተፈተነው። የዘንድሮው ደግሞ 150 ሺህ ተማሪዎችን በኦንላይን ለመስጠት እየተዘጋጀን ነው ብሏል። ሚኒስትሩ የ12ኛ ክፍል ብሔራዊ ፈተና የሚሰጥበት ቀን ቆርጦ ባይናገሩም ፈተናው ከአንድ ወር ወይም ከአንድ ወር ተኩል በኋላ እንዲሰጥ ዝግጅት እየተደረገ መሆኑን ጠቁሟል። መልካም ቆይታ።